አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ትጠቀሙበታላችሁ። እናንተን የሚጎዳ ነገር ይዤ አልመጣም። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ ለኔ ይጣመኛል ማለት ነው። እናንተን እስካልጎዳ እኔን እስከጠቀመኝ ድረስ ደግሞ በቅንነት እንተባበር እላለሁኝ። ለዛሬ ይዤላችሁ የመጣሁትኝ ለራሴ ከጠቀሙኝ በጣም አሪፍ በቃ ማለት ለኔ ከጠቀመኝ ነገር ነው። ስደት ላይ ስኖር ማለት ነው ጠቀሙኝ ነገሮች ይዤላችሁ መጣሁት። ያው አሁን ለምሳሌ እኔ ምግብ ሰራላችሁ ሁላችሁንም አይጣምም፣ ብዙዎቻችሁ በጽዳት ስለምትሰሩ ምናምን ያው ምግብ ሙያው መማሩ ባይከፋም ማለት ነው። እነዚህ ነገሮች አሁን የምነግራችሁ ነገሮች ግን ለሁላችሁም ስደት ላይ ላላችሁ በተለይ ለአዲሶቹ ይጣማቸዋል። አዲስ ለመጣ ልጆች ያደርሱላችሁ ማለት ነው። የመጀመሪያው ነገር የእነሱን ባህሪ ለመረዳት መሞከር ነው። የአረቦችን ባህሪ ማለት ነው። የእነሱን ባህሪ ለመረዳት መሞከር ነው ማለት ይሄ ተናደን ምናምን ወይ ደግሞ በጣም አስተዋዮች መሆን አለብን። የሚናደዱበትን የሚስቁበትን ምንድነው የሚወዱት ምንድነው የሚጠሉት የሚለውን ዝም ብላችሁ በቃ ተኩራችሁ በማስተዋል ሳትናደዱ ሲስቁ ሳስቁ በደንብ አስተውሉ ማለት ነው። አስተውላችሁ ከዛ ባህሪያችሁ ይገባችኋል። በምን እንደሚናደዱ ምናልባትም የሚናደዱት በእናንተ ላይ ሆን ይችላል። ግን እናንተ ላይ እኛ ላይ መወጣት ስለሚፈልጉ ብቻ ያ ከሆነ ደግሞ እኛ ልንናደድ አይገባንም፣ በእኛ እስካልተናደዱ ድረስ ማለት ነው። ይሄ ነገር በጣም የብዙ በቃ ሁላችንም አልረዳ ያልነው ነገር ነው ብዬ አስባለሁ። እነሱ ለምሳሌ አሁን ሴቷ ሽማግሌዋ ወይ ደግሞ ቤት ያለችዋ ሴትዮ ከሌላ ቤተሰብ ጋር ሊሆን ይችላል ያልተግባባችሁ ወይ ደግሞ የሆነ ጫና የፈጠረበት አይምሮ ላይ ያንን ግን እኛ ላይ ነው የምትወጣው። ለሱ ደግሞ በጣም አሪፉ ብዬ የማስበው በቃ እነሱን ማወቅ ነው ማለት ነው። ምን እንደሚያናዳቸው እነሱ ጋር ለምሳሌ ቤተሰቡ መሀል የሆነ ረብሻ ካለ ስበሳቸው ያልተግባቡበት ነገር ካለ እናንተ ላይ እንደሚቆጡ እርግጠኛ ሆኑ። ግን ሲቆጡ ደግሞ እናንተ መናደድ የለባችሁም። በእናንተ ላይ ሳይሆን ቁጣው የነዛኞቹን እናንተ ላይ መታያራገፈ እንደሆነ ተረድታችሁ ራሳችሁን ስቴብል ማድረግ በጣም መረጋጋት ማለት ነው። እናንተ አይደለም እየተናገረች ያለችው ውስጡ ያለውን ነገር ማውጣት ስለሆነ የፈለገችው ማለት ነው። በዛ መልኩ ይሄንን ከተረዳን የምር በቃ አንጎዳም። ሰው ምግብና መጠጥ ከሚጎዳው ማጣት ከሚጎዳው በላይ ውስጥ ላይ መብሰልሰል ውስጥ ላይ በቃ ለምን የሚለው ጥያቄ ለመናደዱ ምናምኑ ይበልጥ ይጎዳናል ስደት ላይ ስንኖር ማለት ነው። ይሄን ነገር ብትተገብሩት ወይ ብትለማመዱት ደስ ይለኛል። ሌላው ደግሞ ስልክ ነው። ስልክ አጠቃቀም ላይ ማለት ነው። እኛ ሀገራችን ስንወጣ እዚህ ሀገር ማሻአላ ያኒ በዳታም ይሁን በዋይፋይም ይሁን ስልክ ሁላችንም በየእጃችን አለን ማለት ነው። ስልክ ደግሞ ትልቁ አላማችን ስልክ ሊሆን አይገባም። ስልክ መደበሪያ ነው። አዎ ተመደበሪያነትም አልፎ ደግሞ በአግባቡ ተተጠቀምክበት ብዙ ነገር እንማርበታለን። በተለይ ግን በወሬ ዝም ብሎ በቃ ጓደኛ ጋርም ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል፣ ከማንኛውም ሰው ጋር ቢሆን በስልክ ስናወራ ረጅም ጊዜ ማባከን የለብንም። ማውራት ካለብን በአግባቡ ማሰብ ያለባችሁ ስለ ስልክ ሲመጣላችሁ ማለት ነው። ለምሳሌ አሁን እኔ ከዚህ ካለሁበት ከስራዬ ብፈናቀል ከዚህ ካለሁበት በስልክ እያበዛሽ ነው ተብዬ ወይ ደግሞ በስልክ የተነሳ ስራዬን በአግባቡ ሳልሰራ ቀርቼ ከስራዬ ብስተጓጎል አገሬ ብገባ እነዚህ የሚያወሩ ሰዎች እኔን የሆነ ነገር ያግዙኛል ብላችሁ ማሰብ። ያን ነገር ስታስቡ የምር ሰው ትገመግሙበታላችሁ። ለማን ጊዜያችሁ መስጠት እንዳለባችሁ ከማን ጋር እያወራችሁ የሆነ ብጣላ የሆነ ነገር ቢመጣብኝም ብላችሁ እንደዛ ማሰብ አለባችሁ ማለት ነው። ለምን ስልክ ብዙዎቻችን የሚያጣላን ስልክ ስለሆነ ማለት ነው። ያው እስከሚገባ እንድር ተገባን በኋላ ግን ስልኩ ራሱ ያስጠላችኋል። የምር አላማ ሲኖራችሁ ማለት ነው። ምንም ዙራችሁ አታውቱም። ሌላው ደግሞ ይሄ ደርሶ መጨናነቅ ስላችሁ እነሱ በጣም ሆዴ ሰፊ ናቸው። ሆዴ ሰፊ ስላችሁ ደግሞ በቃ አለ አይደለ አይታ ያልፋሉ ምናምን ነገር ሳይሆን
ሸም የላቸውም ምናምን ለመናገርም ችግር የለባቸውም። ትንሽ ነገርም ቢያው መተው ይናገሯቸው ምናምን። ግን ለዛ ነገር ለእያንዳንዱ ነገር እኛ አለመጨናነቅ። እነሱ ይረሳሉ፣ እኛ ግን ጧት የሆነ ነገር ተተናገሩ እስከ ማታ ስናብሰለስል እንውላለን። እነሱ ወዲያው ይረሳሉ ማለት ነው። ያ ነገር ደግሞ እኛን ይጎዳናል። ስራችንን በአግባቡ መስራት ነው እንጂ መጨናነቅ ለኛ አይጣመንም። ሲቀጥል ደግሞ እናንተ አሁን ለምሳሌ አገር ቤት የሆነ ጉዳይ አለብን፣ እዚህ የሆነ ሌላ ተጨማማሪ ነገር አለ አይደል? ከዚህ የሚመጣ ነገር እኛ ሁሉንም ቦታ ስላሰብን ስለማንፈታው ሁሉንም ነገር በቃ መተው፣ አለመጨናነቅ። በቃ መጨናነቅን የሚያመጡብን ነገሮች ለመተው መሞከር፣ እዛም አለመደወል፣ መጥፎ ነገር አፍንፍነው አለማዳመጥ፣ ከስልክም ይሁን በቃ ከሀበርን ከጓደኛም ከምንም በቃ የሆነ ጥሩ ነገር ለመስማት መሞከር። ጥሩ ነገር በሰማችሁ ነገር ቁጥር ጥሩ ነገር ተስፋ ስለምታረጉ ማለት ነው። ሌላው ዋናው ደግሞ ንጽህናን በደንብ መጠበቅ ነው። የግል ንጽህና ለምን ኮንፊደንስ ይሰጣችኋል። ንጽህናችሁን ስትጠብቁ ድንገት ክላሳችሁ ቢገቡ ክላሳችሁ ንጹህ መሆን አለበት፣ እናንተ ንጹህ መሆን አለባችሁ። ይህ አንድ ነገር ነው። ሌላው ደግሞ ለዓላማ ቆራጥ መሆን። ለዓላማ ቆራጥ መሆን ስላችሁ ሲናገሩን ዓላማ ከሌለን ችለን የምናሳልፍበት እንትን አይኖረንም። ችለን የምናሳልፈው ዓላማ ሲኖረን ነው። ግብስ የሆነ ነገር ይሄንን ሰርቸው ይሄንን ይዤው የምትሉት በቃ ቆራጥ መሆን። ምንም የሚለው አባባል መሰለሽ ሰማሁ መሰላችሁ የሆነ የአረበኛ እንትን ነውና አጭር ቪዲዮ ተቆርጦ ቲክቶክ ላይ ነው የሰማሁት። ማፊ መካን ሀዛ ከውን ሊልዱዓፋ የሚል ማለት ነው። እዚህ ከውን ላይ እዚህ ምድር ላይ ለዲካሞች ቦታ የለም የሚል ማለት ነው። እና ደግሞ ዲካማን በእኛም ሀገር አባባል ዲካማን እናቱ ማትወደው ይባላል። እኛ እዚህ ሀገር ዲካማ ተሆን በቃ በትንሽ በትልቁ ዲካማችን ምናች በቃ አለ አይደለ ማንቋቋም አይነት ጠንካራ ሰዎች ካልሆን አይፈልጉንም። የሚፈልጉን ጉልበታችንን ስለሆነ እኛ ደግሞ ጠንካራ መሆን አለብን። ስራችንን በአግባቡ መስራት አለብን። ስራችን እኛን ረጅም ዓመትም እንድንሰራ የሚሆን በቃ የምንፈልገውን ግብ እንድንደርስ ከፈለግን ስደት ላይ በጣም ጎበዞች መሆን አለብን። ሙያችንን ምግብም ከሰራን ቆንጆ አድርገው መስራት፣ ጽዳትም ከሆነ ቆንጆ አድርገው ማጽዳት። በቃ ከነሱም ጋራ እነሱ በተናደዱ ቁጥር ሲስቁ አለመሳቅ። ያኔ ተኮሳተሩ እያልኩ አይደለም፣ ግን በቃ ፊት የሰጧችሁ መስላችሁ አትሸወዱ። ሲቆጡም ደግሞ እነሱ ተቆጡም ሳቁም ጉዳያችሁ አይሆን ማለት ነው። ስራችሁ ላይ ብቻ ነው ማተኮር ያለባችሁ። ይሄ ለራሴ እንትን ያልኩት ነው ማለት በቃ ከራሴ አሁን ነው የተረዳሁት። በፊት ሲስቆ ስቅና ፊታቸው የተቀየረላት አይጨንቀኝ ነበር። ዛሬ ደግሞ ምን አጥፍቼ ነው ምናምን። እነሱ የሚስቁትም የሆነ በግላቸው ለምሳሌ ስልካቸው ላይ የሆነ ጥሩ ነገር አይተው የሆነ ጥሩ ነገር ተቤተሰብ ወይ የሆነ ኸበር ሰምተው ምናምን ጥሩ ደስተኛ ሆኖ እናንተ ፈገግ ሊሏችሁ ይችላሉ፣ ድንገት ተነስተው ማለት ነው። ከዛ ቆይት ብለው ደግሞ ባልሆነ ነገር ደግሞ አሁንም ሊቀየሙ ይችላሉ። ግን ያ ማለት እናንተ አይደላችሁ፣ በእናንተ አይደለም እየሳቁም እየተቀየሙም ያሉት። ስለዚህ ያ ነገር በቃ እናንተ ጋር ኢፌክት ሊፈጠር አይገባውም ማለት ነው። እኔ እነዚህ ነገሮች ብትይዙ ደስ ይለኛል። በቀጣይ ደግሞ ይዤላችሁ መጣው ቋንቋ ለመልመድ ማለት ነው። ቋንቋ ለዚህ ሁሉ ጠቃሚው ነገር ቋንቋ ማወቅ ነው። ለምን ቋንቋ ካላወቅን ምኑም አይገባንም ማለት ነው። በቃ ምኑንም ነገር ለመያዝ የሚመቸን ቋንቋ ነው። ብዙዎቻችን ደግሞ ኢትዮጵያ ስንመጣ እዚህ ሀበሻ አብሮ የሚሰራ ወይ ቀድሞ የመጣ ምናምን እናገኛለን። እነሱ ጋር አማርኛችን ስናወራ በቃ እንረሳለን ቋንቋ መልመድ ማለት ነው። ደግሞ ባይኖርም ደግሞ ሰራተኛም ከሌለም የቀድሞ ሰራተኛም አማርኛ የሚያወራ ባይኖር እንኳን ወይ ትላልቅ ሰዎች ሆናሉ ያወሩንም ምናምን አንጣጣርም። ረጅም ዓመት ብቻ በደንብ ሳናወራ እንቆያለን ሳይገባን እነሱ ማለት ነው። ምናልባት ታአሊ ሂጂ ምናምን የሆነ ነገር ቀላል ሊገባችሁ ይችላል ቶሎ። ግን በደንብ ማወቅ ያለባችሁን ያህል ማወቅ ለማወቅ ቋንቋ እንትን ማለት አለባችሁ ማለት ነው። መለማመድ ያለባችሁ እና እንዴት ልልመድ የምትሉ ልጆች ካላችሁ የተለያየ ሁሉም ሰው የራሱ የሚለምድበት የራሱ መንገድ ያለው የኔንም የጓደኞችንም ሰብሰብ አድርጌ አሁን ሳለች አንዲት አዲስ በቅርብ ከኔ ጋር መጣ መሰራ ማለት ነው።
እሷ አሁን ማሻአላ በጣም ነው ቋንቋ የምትችለው። አገር ቤት ገብታ ቆይታ ምናምን ነው የመጣችው፣ ግን ምንም አልረሳችውም ምናምን ጎበዝ ናት። በደንብ ነው የምታወራውና እና አሁን እንደሱ እንዴት መጀመሪያ እንዴት ቢይዙት ነው አገር ቤት ገብተው ቢያንስ የማይረሱት ሲቆዩ። እዛ ስናሄድ እኮ 2 አመት ከተቀመጥን ይጠፋናል አረበኛ። ግን በጣም መሰረቱ ጥሩ የሆነ ሰው ግን አይጠፋውም ማለት ነው። እና በዛብኝ ለዛሬ ይሄ በቃል በቀጣይ ደግሞ ይላችሁ እመጣለሁ። አሁንም ቀጣይ ክፍል ማለት ነው እኔ ለኔ ከጠቀመኝ ማለት ነው።